አብዛኛው የኔ የፍሩቶች ኒውትሪንት ያለው ስኪናቸው ላይ ነው ሞር ይባላል። ሶ ሰፕሊመንቶች ወስዳለው እንዲሁም ደግሞ አይረን ሪች የሆኑ ምግቦች ወስዳለው። ነገር ግን ምንም የአይረን ለውጥ ሰውነቴ ላይ አላመጣም ያላችሁ ሰዎች ብዙ ጊዜ ሊሆን የሚችለው አንጀታችን ላይ ችግር ካለ ስቲል አይረኖች እየወሰድን አይረን ያላቸው ምግቦች እየተመገብን አይረን ሰፕሊመንት እየወሰድንም አይረን ብቻ ሳይሆን ሌሎች ሰፕሊመንቶችም ማለት ነው ሰውነታችንን የሚጠቅሙ እየወሰድን ወደ ሰውነታችን አብዞርብ የማድረግ ችግር ሊሆን ይችላል። ያ ደግሞ የተለያዩ ባክቴሪያዎች ፓራሳይቶች ምናምን አንጀታችን ውስጥ ካሉ አንደኛ አብዞርብ እንዳያደርግ የመሻማት ሌላ ደግሞ አንጀታችን ላይ የተለያዩ ዳሜጆችን በማድረግ አብዞርብ እንዳይደረግ ኒውትሪንት ያደርጋል ማለት ነው። ስለዚህ ዛሬ የምንሰራው የተለያዩ የሚጠቅሙን ኤንዛይሞችን ለአንጀታችን ሰጣና አት ሴም ታይም ደግሞ ማያስፈልጉትን ደግሞ የሚገድል ኒውትሪንት ያለው ፍሩቶች ነው የምንጠቀመው ማለት ነው። አንደኛው ሁላችንም እንደምናውቀው ይሄ የፓፓያ ፍሬ ፓራሳይት ክሊንዝ ያደርጋል። ስለዚህ የፓፓያ ፍሬ ራሱ ፓፓያውን እንጠቀማለን። ከዛ ደግሞ ፓይናፕል ውስጥ ያለ ኢንዛይም ለአንጀታችን የሚጠቅም ኒውትሪንቶች አሉት። ስለዚህ ፓይናፕሉን ከዚህ ጋር አድርገን ከፓፓያ ጋር እና ኦሬንጅ እንጨምርበታለን ማለት ነው። ሶስቱን አድርገን for 2 days እንጠጣለን 2 to 3 days። ከዛ እሱን ከጠጣን በኋላ ከሶስተኛው ቀን ጀምሮ የሚጠጣ ደግሞ ሌላ ቪዲዮ ሰራላችኋለሁ። 3 ፌዝ ነው ያለው ክሊንዝ ለማድረግ ማለት ነው። እና ይሄ this one is the first one አሳያችኋለሁ። ፓፓያውን እንደዚህ ያደረግን እንከተዋለን ውስጥ ማለት ነው። የፓፓያ ፍሬ እንዲህ 1 ቴብል ስፑን በዚህ በሾርባ ማንኪያ 1 በቀን መጠቀም ትችላላችሁ። አይ ቲንክ ከዛ በላይ ሲሆን አይመከርም። ሶ ይሄንን ግን ለ2 ቀን ስለሆነ ሁሉንም ነው የምጨምረው። አንድ ልጅ እንደዚህ ሙሉውን ማለት ነው አይ ኖ ኪዊ እንደሚበላ ቃለው የኪዊ ስኪኑ ማለት ነው። ግን የፓፓያውንም እንደዛ ውስጥ በላይቻለውና አብረን እንፈጨዋለን ይሄንንም ማለት ነው። ሜቢ የተወሰነ እንዲመር ሊያደርገው ይችላል። ግን እንግዲህ ጠቀሜታው ስኪኑ ላይ ነው ከተባለ እንጠቀመዋለን ማለት ነው። እንግዲህ በተመሳሳይ ሁኔታ ትንሽዬ እንደዚህ የኦሬንጅ ልጣጭ ጨምርበታለሁ። ከዛ ደግሞ ኦሬንጁን ብዙ አላበዛውም፣ ትንሽ ነው ጨምረው ሜቢ ሩቡን ያህል እዛው እንጨምርበታለን። ይሄንን ለ2 ቀን እንጠጣለን ማለት ነው። ከዛ ከ2 እስከ 3 ቀን ነው የሚለው እና ዲታክስ የማድረግ ወይም አንጀታችንን የማጽዳት ፕሮቶኮል ነው። this is the first one second and third one ቀጥሎ ሰራለሁ ማለት ነውና ይሄንን ለ2 እስከ 3 ቀን መጀመሪያ ትጠጣላችሁ። thank you